ብዙ ጊዜ ይሄን መጽሐፍ እንድታነቡ ሪኮመንድ እያደረኳችሁ ነበረ። አምሹር እንደሰለቻችሁ ተስፋ አደርጋለሁ። ይሄንን መጽሐፍ ስጨርስ ሪያላይዝ ያደረኩት ነገር ምንድን ነው ሆል ትሬዲንግን አፕሮች እያደረኩበት የነበረው መንገድ ምን ያህል ትክክል እንዳልነበረ በጣም በብዙ አንግሎች አይቼበታለሁ። ከዚህ መጽሐፍ ላይ የተማርኳቸውን አንዳንድ ነገሮች ሼር አደርጋችኋለሁ። አብራችሁኝ ቆዩ። የመጀመሪያው ነገር ኖርማል ቲንኪንግ ኢትስ ኖት ጉድ ኢናፍ የሚል ነው፣ ወይም ቢንግ ኖርማል በቂ አይደለም የሚል ነው። ከዚህ በፊት ቲክቶክ ላይ 90 ሩል የሚባል ሼር አድርጊያችሁ ነበረ። እሱም ምንድን ነው 90% ኦፍ ትሬደርስ በመጀመሪያው 90 ቀን ውስጥ 90% ኦፍ ዴር ካፒታል ሉዝ ያደርጋሉ የሚል ነው። ከዚህ ጥናት የምንረዳው ነገር ምንድን ነው 90% ኦፍ ትሬደርስ የሚያደርጓቸው አብዛኞቹ ነገሮች ወይም የነሱ ኖርማል የሆነው ቢሄቪየር ስኬታማ እንደማያደርግ ነው ኢን ትሬዲንግ። ብዙዎቻችን ስፔሻሊ ኒው ቢጊነርስ ልክ እንደኔ ወደዚህ ወደ ትሬዲንግ ስንመጣ ዊ ቲንክ ወይም ዊ አር ሌድ ቱ ቢሊቭ ሁሉም ነገር ስለ ስትራቴጂ ነው፣ ስለ ቴክኒካል ነገር ነው፣ ወይም ስለምንጠቀማቸው ቱልስ ነው ብለን ነው የምናስበው። እና አብዛኛውን ጊዜ በብሮከርስ ዌብሳይት ላይ የሚጠየቁ ጥያቄዎች ወይም ዩቲዩብ ላይ የሚጠየቁ ጥያቄዎች መካከል ብዙ ኒው ካመርስ የምንጠይቃቸው ጥያቄዎች ምንድን ነው እንዴት ነው ስካልፕ ማደርገው፣ እንዴት ነው ዴይ ትሬድ ማደርገው፣ እንዴት ነው የፎሬክስ ማርኬትን ትሬድ ማደርገው፣ ሙቪንግ አቨሬጅ እንዴት ነው የምጠቀመው፣ ፌር ቫሊዩ ጋፕስ እንዴት ነው የምጠቀመው፣ የተለያዩ ከቴክኒካል ነገሮች ጋር የተገናኙ ጥያቄዎች ነው ብዙዎቻችን የምንጠይቀው። እና ያንን ጥያቄዎች የምናነሳበት ሪዝን ምንድን ነው ቴክኒካል ነገራችንን ባሻሻልን ቁጥር ጥሩ ስትራቴጂ ባለን ቁጥር የተሻለ ፕሮፊታብል ትሬደርስ መሆን እንችላለን ብለን ስለምናስብ ነው። ሚዲያም ላይ ወይም የተለያዩ ብሮከሮች ዌብሳይታቸው ላይ ፐብሊሽ የሚያደርጉት ነገሮች ላይ እነዚህን ጥያቄዎች የሚመልሱ አርቲክልስ ነው የሚጻፉት ማለት ነው። ትሬደሮች ትርፋማ ያደርገኛል ብለው የሚያስቡትን ነገር አሴ ሶሉሽን ይዘው ስለሚቀርቡ ነው ማለት ነው። ነገር ግን እዚህ መጽሐፍ ላይ የተማርኩት ነገር ምንድን ነው ኢን ኦርደር ቱ ቢ በጣም ጥሩ ትሬደር ለመሆን ጉድ ትሬደር ለመሆን ቴክኒካል ነገር ላይ ያለን እውቀት ብቻ ምንም ማተር አያደርግም። የተለያዩ ቱሎችን መጠቀማችን ጥሩ ስትራቴጂ መኖሩ ብቻ በትሬዲንግ እናገኘዋለን ብለን ያሰብነውን ሰክሰስ እንድናገኝ አይጠቅመንም ማለት ነው። ኦፍኮርስ ሁላችንም ስንጀምር ዊኒድ ስትራቴጂ ዊኒድ ፕላን ወይም ደግሞ ማርኬቱን በደንብ አንደርስታንድ ማድረግ መቻል ይኖርብናል። ነገር ግን አብዛኛው ፎከሳችን ሊሆን የሚገባው እነዚህ ቴክኒካል ነገሮች ላይ ወይም ስትራቴጂ ላይ ብቻ ሊሆን አይገባም ማለት ነው። እንደምታውቁት እኔም በጣም ብዙ ጊዜ ስለ ስትራቴጂ ቪዲዮ እየሰራሁላችሁ ነበረ። አሁን ኦልሞስት 9 ወር አካባቢ ይሆናል እኔ ትሬድ ማድረግ ከጀመርኩኝ። ከጀመርኩ ጊዜ ጀምሮ እስካሁን ድረስ ያው ፕራይስ አክሽን ስትራቴጂ ነበር የምከተለው። ነገር ግን ስሩአውት ማይ ኤክስፒሪየንስ የተለያዩ ሜንተሮችን እየቀያየርኩ ነበረ። ሁሉንም የነበረኝን ኤክስፒሪየንስ ያው ቻናሌ ላይ ታገኙታላችሁ። ስሩአውት ዶስ ኤክስፒሪየንስስ የምትረዱት ነገር ምን ያህል አዘ ቢጊነር ስትራቴጂ ላይ ወይም ቴክኒካል ነገር ላይ እኔንም ጨምሮ እንዴት ፎከስ አደረግ እንደነበር ነው። 90% ኦፍ ትሬደርስም እዚህ ነገር ላይ ነው አብዛኛው ፎከሳችን ያለው። ከዚህ መጽሐፍ የተማርኩት አንድ ትልቅ ነገር ምንድን ነው አንድን ትሬደር ከሌሎች ትሬደሮች ተለይቶ ስኬታማ እንዲሆን የሚያደርገው ነገር ስትራቴጂ እና ቴክኒካል ነገር ብቻ ሳይሆን ያ ትሬደር ስለ ስትራቴጂ የሚያስብበት መንገድ እና ስትራቴጂውን ፒውርሊ ፎሎ የማድረግ አቢሊቲው በጣም ትልቅ ቦታ ሊያደርሰው እንደሚችል ተረድቼበታለሁ። ሌላ በጣም ኢንትረስቲንግ የሆነ ነገር እዚህ መጽሐፍ ላይ ያየሁት ነገር ምንድን ነው አንድ ጥያቄ ይጠይቃል። ዶንት ዩ ወንደር ይሄ ትሬዲንግ የእናንተ ራይት ፓዝ መሆኑን ወንደር አታደርጉም ብሎ ይጠይቃል። እና ያላችሁን ሪሶርስ በሙሉ ያላችሁን ሰዓት ያላችሁን ገንዘብ በሙሉ ትሬዲንግን ፐርሲው ለማድረግ አንድ ፐርሲውትን ፐርሲው ለማድረግ ስትወስኑና ስታደርጉት እንዲሁም ከእናንተ በፊት ያንን መንገድ የሄዱ ሰዎች በሙሉ ፌል እንደሚያደርጉ ካወቃችሁ እናንተ ዶንት ዩ ወንደር ይሄን ነገር መከተሌ ትክክለኛ ፓዝ ነው ወይ ብላችሁ እንድትጠይቁ አያደርጋችሁም ወይ ብሎ ይጠይቃል። ኢትስ ትሩ ባይ ዘ ዌይ ዩ ሹድ አስክ ይሄንን ጥያቄ። ላይክ ሊትራሊ 90% ኦፍ ትሬደርስ ገንዘብ የማያገኙ ከሆነ ትሬዲንግ ላይ ዊ ሹድ አስክ አወርሰልፍ እኛ ምንድን ነው የተለየ ነገር እያደረግን ያለ ነው እነዚህ 90% ትሬደርስ ያላደረጉትና እኛ አድርገነው ፕሮፊታብል ሊያደርገን የሚችለው ነገር ምንድን ነው የሚለውን ነገር መጠየቅ ይኖርብናል። እና ይሄ ሀሳብ በጣም በጣም ኢንሳይትፉል ነው። በአጠቃላይ ኖርማል ቲንኪንግ እና እንደ አብዛኛው ሰው ማሰብ እና የእነሱን ቢሄቪየር እኛም ደግመን ማድረግ ስኬታማ እንደማያደርገን እንደ ቴካዌይ መውሰድ እንችላለን ማለት ነው። ሁለተኛ ያገኘሁት ነገር ሪስክ ቨርስስ ሪዋርድ ነው። ስለ ሪስክ ቱ ሪዋርድ ነው እና መጽሐፉ ላይ የተጠቀሰ አንድ ሪሰርች ነበር እና ዴቪድ ሮድሪጌዝ የሚባል ስሙን በትክክል ካልኩት አላቅም፣ ዴቪድ ሮድሪጌዝ የሚባል አናሊስት የሰራው ሪሰርች ነው። ዴቪድ ይሰራ የነበረው በጣም ሜጀር የሆነ የኤፍኤክስ ብሮከር ካምፓኒ ላይ ነው። ዴቪድ ዊል አቴምፕት ቱ ስተዲ የእነሱ ክላይንትስ ከሆኑ ከረንሲን ትሬድ ከሚያደርጉ ትሬደሮች ለምን ሃይ ፌለር ሬት እንዳለ ስተዲ ማድረግ ይጀምራል።
እሱ የሚሰራበት ብሮከር 25,000 ሰዎች በየቀኑ የፎሬክስ ከረንሲ ፔሮችን ትሬድ ያደርጋሉ። ዴቪድ ኢንቨስቲጌት ሲያደርግ የነበረው ነገር ምንድን ነው? በ15 ወራት ውስጥ በነዛ 25,000 ሰዎች ኤክስኪዩት የተደረጉ ትሬዶችን ስተዲ ማድረግ ይጀምራል ማለት ነው። እነዚህ 25,000 ሰዎች በ15 ወር ጊዜያት ውስጥ ኦልሞስት ወደ 43 ሚሊዮን ያህል ትሬዶችን ፕሌስ አድርገው ነበር፣ ኤክስኪዩት አድርገው ነበረ። ስፔሲፊካሊ ዴቪድ እና የሱ ኮሊግ ሲያጠኑ የነበሩት ነገር ምንድን ነው? ከዛ ሁሉ ትሬዶች ውስጥ ምን ያህሉ ዊኒንግ ትሬድስ እንደነበሩ እንዲሁም ምን ያህሉ ደግሞ ሉዚንግ ትሬድ እንደነበረ እሱን ነበር ስፔሲፊክሊ ሲያጠኑ የነበረው ማለት ነው። እስኪ እናንተም ይህንን ግምት ለማስቀመጥ ሞክሩ። ከ43 ሚሊዮን ትሬድስ መካከል ምን ያህሉ ዊኒንግ ትሬድ ሊሆን ይችላል ወይም ምን ያህሉ ደግሞ ሉዚንግ ትሬድ ሊሆን ይችላል ብላችሁ አስቡት። እነዚህ 25,000 ሰዎች ትሬድ ሲያደርጉ የነበረው ሜጀር የሚባሉ የከረንሲ ፔሮችን ነው እና ዩሮ ዩኤስዲ፣ ጂቢፒ ዩኤስዲ፣ ዩኤስዲ ሲኤችኤፍ እና ዩኤስዲ ጄፒዋይ ነበረ ትሬድ ሲያደርጉ የነበረው። አብዛኛው ኤክስኪዩት ካደረጉት ትሬዶች መካከል ትልቁን ድርሻ የሚወስደው ዩሮ ዩኤስዲ ላይ ነበረ፣ ያው ስፕሬዱን በጣም ታይት ስለሆነ ማለት ነው። ይህንን ኢንፎርሜሽን ይዛችሁ እስቲ እናንተም ትራይ ቱ ገስ ምን ያህሉ ዊኒንግ ትሬድ እንደሚሆን ወይም ምን ያህሉ ሉዚንግ ትሬድ እንደሚሆን እስቲ አስቡበት። በዚህ ጥናት ያገኙት ነገር ምንድን ነው? 62% የሚሆነው ትሬድ ፕሮፊታብል እንደነበር ነው። ያ ማለት ኦልሞስት ከ10 ትሬዶች 6ቱን ሰክሰስፉል የሆኑ ነበር ማለት። ያው አንድ ትሬደር ከ10 ትሬዶች ውስጥ 6ቱን ሰክሰስፉል የሚሆን ከሆነ ፕሮፊት የሚያገኝ ከሆነ ኦብቪየስሊ የምናስበው ነገር ያ ትሬደር በጣም ስኬታማ እንደሆነ ነው አይደለም። ነገር ግን ያው ማየት የሚኖርብን ነገሮች ይኖራሉ። እሱም ምንድነው? ያ ትሬደር ዊን ሲያደርግ ምን ያህል ገንዘብ አገኘ፣ እንዲሁም ትሬዱን ሉዝ ሲያደርግ ደግሞ ምን ያህል ገንዘብ አጣ የሚለው ነገር ነው። እነዚህም 25,000 ሰዎች ፕሮብለም የነበረባቸው እዚህ ነገር ላይ ነው ማለት ነው። በአጠቃላይ የእነሱ ዊን ሬት በጣም ሰክሰስፉል ነበር፣ 62% ነበረ። ነገር ግን ልክ ሲሆኑ ያገኙት ገንዘብ እንዲሁም ደግሞ ልክ ሳይሆኑ ሲቀር ያጡት ገንዘብ በጣም ኢንተረስቲንግ ያደርገዋል ሪሰርችን ማለት ነው። ዲስ ትሬደርስ ትሬዳቸውን ዊን ሲያደርጉ 43 ፒፕ ያህል ነበር የሚያገኙት፣ ሉዝ ሲያደርጉ ደግሞ 78 ፒፕ ነበረ ሉዝ የሚያደርጉት። ከዚህ የምንረዳው ነገር ምንድን ነው? በጣም ትልቅ ዊን ሬት ራሱ ቢኖራቸው ሉዝ ሲያደርጉ የሚያጡት ገንዘብ ኦልሞስት ትዋይስ ያህል ከሚያገኙት ገንዘብ ይበልጣል ማለት ነው። ሌላ ኤግዛምፕል መጽሐፉ ላይ ቶም ያስቀመጠልን ነገር ምንድን ነው? በተመሳሳይ በጣም ፕሮፌሽናል የሆነ ትሬደር ሳውዝ አፍሪካ ውስጥ የሚገኝ ፕሮፌሽናል የሆነ ትሬደር የራሱ ሄጅ ፈንድ ላይ ይሰራ ነበረ። የእነሱ ሄጅ ፈንድ ወደ 25% አካባቢ ዊን ሬት ነበራቸው። ነገር ግን በጣም ኢንትረስቲንግ የሚያደርገው ነገር ምንድን ነው? ልክ ዌን ዴይ አር ሮንግ ሉዝ የሚያደርጉት 1x ነበር ወይም አንድ ጊዜ ነው ሉዝ የሚያደርጉት። ትሬዳቸውን ግን ዊን ሲያደርጉ 25x ወይም 25x ድረስ ነበረ ገንዘብ ሜክ የሚያደርጉት። በዛ ምክንያት ከውጭ ስታዩት በጣም ትንሽ ዊን ሬት የሚያስብል ቁጥር ቢኖራቸውም በአጠቃላይ ሄጅ ፋንዱ ግን በጣም ፕሮፊታብል ነበር ማለት ነው። ከሪስክ ቱ ሪዋርድ ጋር በተገናኘ እኔም ፐርሰናሊ በጣም ትራክ የማደርገው ቁጥር ነው። ከዚህ በፊትም ደጋግሜ ነግራቸዋለሁ። ትሬዲንግ የጀመርኩ አካባቢ በጣም እቸገር የነበረው ነገር ትሬዱ ወደ ፕሮፊት ሲሄድ ባጭሩ ከት የማድረግ ቢሄቪየር ነበረ። በዛ ምክንያት አቬሬጅ ሉዝ የማደርገው ገንዘብ እና አቬሬጅ ሜክ የማደርገው ገንዘብ አይገናኝም ነበረ። ይህንን ነገር ያሻሻልኩት ያው ስሩ ጆርናሊንግ ነው። ከዚህ በፊትም ነግራቸዋለሁ። ጆርናል ሳደርግ እያንዳንዱን ቁጥር አክቲቭሊ በመከታተል አናላይዝ በማድረግ ቀስ በቀስ እሱን ቢሄቪየር እያሻሻልኩት መምጣት ጀምሬያለሁ። ነገር ግን ያው ለብዙዎቻችን ስፔሻሊ ለቢጊነር ትሬደርስ ይሄ ነገር በጣም ኢንሳይትፉል ነው ብዬ አስባለሁ። በጣም ትልቅ ዊን ሬት መኖሩ ብቻ ሳይሆን ትሬዳችንን ሉዝ ስናደርግ የምናጣውን ብር በመቀነስ ትሬዳችንን ደግሞ ዊን ስናደርግ የምናገኘውን ገንዘብ በማብዛት ሰክሰስፉል መሆን እንደምንችል ያስተምረናል ማለት ነው። ሶስተኛ ያገኘሁት ኢንሳይት ኤቭሪ ሞመንት ኢዝ ዩኒክ የሚል ነው። መጽሐፉ ላይ ያነበብኳቸውን ስቶሪዎች እየነገርኳችሁ ሼር አደርጋቸዋለሁ። ቶም ሁጋርድ እና የሱ የስራ ባልደረባ ተመሳሳይ ትሬድ ፕሌስ ያደርጋሉ። የቶምን ትሬድ ይገባሉ ማለት ነው። ትሬዱ በጣም ጥሩ እየሄደ ነበረ፣ ፕሮፊት ላይ ነበሩ። ከዛ በኋላ በስራ ባልደረባው እና በቶም መሀል ያለውን ኮንቨርሴሽን ነው ሼር ማድረጋችሁ። ይሄ የስራ ባልደረባ ለቶም ምን ይለዋል? አይ አም ሶ ቴምፕትድ ቱ ቴክ ፕሮፊት፣ የሆነ ያህል ፕሮፊት ለመውሰድ በጣም ቴምፕትድ እየሆንኩ ነው እና ዱ ዩ ሃቭ ኤ ታርጌት ኢን ማይንድ፣ ላይክ ፕሮፊት የሚወስድበት ታርጌት አለ ያሰብከው ብሎ ይጠይቀዋል ማለት ነው። ቶም
ቶም ምን ብሎ ይመልስለታል? ያው እኔ መቼም ትሬድ ሳደርግ በታርጌት አስቀምጬ አይደለም ወይም ቲፒ አስቀምጬ አይደለም ትሬድ የማደርገው። ሰው ማርኬቱ የሚሰጠንን ነገር አብረን እናያለን። ኦልሬዲ የእኛ ስቶፕ ሎስ ብሬክ ኢቭን ላይ ነው ያለው። ስለዚህ ምንም የምናጣው ገንዘብ የለም። ማርኬቱ የሚሰጠንን ነገር አብረን እንጠብቃለን ይለዋል ማለት ነው። ይሄ ባልደረባ ምን ብሎ ይመልሳል? አይኖ እሱን ግን ትላንትና በጣም ፑር የሆነ ትሬዲንግ ዴይ ነበረ። ማርኬቱን በትክክል ማንበብ አልቻልኩም እና አይ ሎስት 150 ፖይንትስ አካባቢ ሉዝ አድርጌያለሁ። የሆነ አይዲያ ነበረኝ፣ እሱ አይዲያ አልተሳካም። ኢዘር ዌይ ወደ 150 ፖይንት አካባቢ ሉዝ አድርጌያለሁ እና ኢፍ አይ ክሎዝ ዲስ ፖዚሽን፣ እነሱ የገቡበት ፖዚሽን የዳክስ ፖዚሽን ነበር። ኢፍ አይ ክሎዝ ዲስ ፖዚሽን ጠዋት ላይ ሉዝ ያደረኩትንም ትሬድ ሜክአፕ ማድረግ እችላለሁ። እንዲሁም ትላንትና ሉዝ ያደረኳቸውን ደግሞ የተወሰነ ፖይንት ሪከቨር ማድረግ እችላለሁ። ዋት ዱ ዩ ቲንክ ብሎ ይጠይቀዋል ማለት ነው። ቶም ምን ብሎ ይመልስለታል? ዩ አር ትሬዲንግ የስተርዴይስ ኤክስፒሪየንስ፣ ትላንትና ኤክስፒሪየንስ ያደረግከውን ነገር ነው ትሬድ እያደረግክ ያለኸው። ትላንት ካጋጠመህ ሎስ ሙሉ ለሙሉ አይምሮህን ነፃ አላደረግከውም። እዚህ ፕሬዘንት ሞመንት ላይ ሆነ አይደለም ትሬድ እያደረግክ ያለው። ስለዚህ there is an imbalance, ኢሞሽናል ኢምባላንስ አለ። ላይክ ይህንን ፖዚሽን ክሎዝ በማድረግ ወደ ኢኩሊብሪየም እንዲመጣ የፈለገበት የሆነ ኢሞሽናል ኢምባላንስ አለ። ከሱ ስቴት ኦፍ ማይንድ ላይ ሆነ ነው ትሬድ እያደረግክ ያለኸው። you are not seeing the world as it is, you are seeing the world as you are ይለዋል ማለት ነው። ዓለምን እያየህ ያለው ወይም በአጠቃላይ ማርኬቱን እያየህ ያለው as it is ሳይሆን as you are ነው ማለት ነው። ከራሱ ኤክስፒሪየንስ ወይም የእሱ ማይንድ ያለበትን ስቴት አንጻር ነው ማለት ነው እያየ የነበረው። ከዚህ ጋር በተገናኘ ሌላ ስቶሪ የታይገር ውድስ ስቶሪ ነው። ከዚህ በፊት ቲክቶክ ላይ ሼር አድርጌዋለሁ። ያላያችሁት ያልሰማችሁት ሰዎች ካላችሁ ልድገምላችሁ። የሆነ የቴኒስ ፋይናል ጨዋታ ላይ ቶም ሁጋርድ ተጋብዞ ይሄዳል። ቪአይፒ ላይ ሉክ ዶናልድ የሚባል በጣም ቤስት ጎልፍ ፕሌየር ያገኛል ማለት ነው። ከዚህ አትሌት ጋር ማውራት ይጀምራሉ ማለት ነው። ምን ብሎ ይጠይቀዋል ቶም ሁጋርድ? ኢዝ ታይገር ውድስ ቤተር ፕሌየር ዳን ዩ ብሎ ይጠይቀዋል። ታይገር ውድስ ከአንተ የተሻለ የጎልፍ ፕሌየር ነው ወይ ብሎ ይጠይቀዋል። ያ አትሌት የመለሰው መልስ ነው በጣም ኢንተረስቲንግ ማለት ነው። ምን ይላል? ታይገር ውድስ ከኔ የተሻለ ተጫዋች አይደለም። ኢፍ ዩ ሜዥር ኢት፣ እንዴት ጎልፍ እንደሚጫወቱ ወይም ምን ያህል ኳሷን በርቀት እንደሚመታት በተለያዩ ሜዥርመንት ኢፍ ዩ ሜዥር ኢት፣ ታይገር ውድስ ከኔ የተሻለ ተጫዋች አይደለም። ነገር ግን ታይገር ውድስ በጣም ደስ የሚል አቢሊቲ ነበረው። ያ አቢሊቲ ምንድን ነው? ከዚህ በፊት የሰራቸውን ሚስቴክስ ፎርጊቭ አድርጎ አዲስ ጨዋታ ላይ መገኘት ነው። ለምሳሌ ሁለታችንም በተመሳሳይ ጌም ላይ 15ኛ ራውንድ ላይ ተመሳሳይ ስህተት ብንሰራ ታይገር ውድስ ወደ 16ኛው ራውንድ ሲመጣ ኮምፕሊትሊ 15ኛው ራውንድ ላይ የነበሩትን ስህተቶች በሙሉ ረስቶ ክሊን በሆነ ማይንድ፣ ፕሬዘንት በሆነ ማይንድ ሊጫወት ይመጣል ማለት ነው። ነገር ግን እኔ 15ኛው ራውንድ ላይ የሰራሁትን ስህተት እያሰብኩ 16ኛ ራውንድ ላይ ያለኝን የኔን ፐርፎርማንስ አፌክት ያደርግብኛል ብሎ ይመልሳል ማለት ነው። ይሄ በጣም በጣም ኢንተረስቲንግ ስቶሪ ነው፣ ስፔሻሊ ለትሬደርስ ማለት ነው። አብዛኞቻችን ላስት ትሬድ ላይ ያደረግነው ሚስቴክ እዛው ጥለነው አንመጣም፣ ወደዚህኛው ትሬድ ነው ይዘነው የምንመጣው እና ይሄ መጽሐፍ ያስተማሪ ነገር በጣም ትልቁ ነገር ምንድን ነው? ትሬዲንግ ኢዝ የማይንድ ጌም ወይም ደግሞ የነርቭ ጌም ነው ይለዋል። በሆነ ቹዝን ፊልድ ላይ በጣም ጎበዝ የሆኑ ሰዎች፣ ስኬታማ የሆኑ ሰዎች ልክ እንደ አትሌትስ ሊሆን ይችላል፣ ጎበዝ ትሬደርስ ሊሆን ይችላል። እነሱን ለየት የሚያደርጋቸው ነገር ምንድን ነው? ኢትስ ዴር ማይንድ፣ የእነሱ ማይንድ ነው። እንዲሁም አት ኤኒ ጊቭን ሞመንት ያ ማይንድ ፕሮሰስ እያደረገ ያለው ነገር ምንድን ነው የሚለው ነው። ኢዝ አወር ማይንድ ወርኪንግ ዊዝ አስ ኦር ኢዝ አወር ማይንድ ወርኪንግ አገንስት አስ? አራተኛው ኢንሳይት እና በጣም እኔ የምወደው ኢንሳይት ኢትስ አባውት ኤምብሬሲንግ አወር ፌሊየር የሚል ነው። መጽሐፍ ውስጥ በጣም ፓወርፉል የሆነ ስቴትመንት አለና እሱም ምንድን ነው የሚለው? ሃው ዊ ፊል አባውት ስለ ፌሊየር የሚሰማን ስሜት ቱ ዘ ላርጅ ዲግሪ የእኛን ግሮዝ እና በአጠቃላይ ህይወታችን የሚሄድበትን ትራጀክተሪ ዲፋይን ያደርገዋል የሚል ነው እና ኢትስ በጣም በጣም ፓወርፉል የሆነ ስቴትመንት ነው። እናንተም በደንብ ሰዓት ወስዳችሁ እንድታስቡበት ፈልጋለሁኝ። ፊር ኦፍ ፌሊየርን ኢምብሬስ ከማድረግ ጋር ተያይዞ በጣም ደስ የሚል ስቶሪ አለ ስለ ኮቢ ብራያንት። እሱን ሼር ላድርጋችሁ። እንደምታውቁት ኮቢ ብራያንት በጣም የባስኬትቦል ሱፐርማን የሚባል በጣም ትልቅ አትሌት ነው። እሱ በጣም ትራጂክ በሆነ አክሲደንት ህይወቱ ሲያልፍ በጣም ብዙ አርቲክሎች ተጽፈው ነበረ። አብዛኛው ነገር የተጻፈ የነበረው ምን ያህል እሱ ግሬት እንደነበረ፣ ስለ እሱ አቺቭመንት ወይም ስለ እሱ ትሮፊስ ምናምን ነበረ። ነገር ግን የሆነ አንድ ጋዜጠኛ በጣም ዩኒክ በሆነ መንገድ የጻፈው አርቲክል ነበር ስለ ኮቢ ብራያንት። እሱን ነው ሼር ማደርጋችሁ። ታይትሉን እዚህ ጋር ጽፌዋለሁ፣ ላንብብላችሁ ቃል በቃል። ብራያንት ሰክሰስ ስቶሪ ቢጋን
with working to conquer the fear of failure. so የብራያንት ሰክሰስ የጀመረው መቼ ነው? እሱ የፊር ኦፍ ፌሊየሩ ላይ መስራት የጀመረ ጊዜ ነው የሚል ነው እና አርቲክሉ ላይ ሲቀጥል ምን ይላል? ኮቢ ብራያንት በ1997 ሜይ ላይ የሆነ ጌም ነበረው። ለሱ ከኤልኤ ሌከርስ ከሚባለው ቲም ጋር የመጀመሪያው ሲዝኑ ነበረ። እዛ ጌም ላይ ኮቢ ብራያንት 4 ሜጀር የሚባሉ ኤረሮችን በ5 ደቂቃ ውስጥ ይሰራል። ብዙ ሰዎች እንደሚሉት እነሱ ሚስቴኮች ናቸው ያንን ጌም ሆል ቲሙ ሉዝ እንዲያደርግ ኮንትሪቢዩት ያደረገው ብለው ያስባሉ። የዛን ዕለት ማታ ኮቢ ብራያንት ሌሊቱን ሙሉ he was shooting hoops ማለት ነው። ሌሊቱን ሙሉ ያንን ነገር ፕራክቲስ ሲያደርግ ነበር፣ ሹት ሲያደርግ ነበረ ያደረው ማለት ነው። ኦን ደ ሰርፌስ ይህንን ስቶሪ ስናየው ላይክ ኮቢ ብራያንት ያንን ጌም ሉዝ ያደርጋል። ከዛ በኋላ አስ ፓኒሽመንት ሌሊቱን ሙሉ ፕራክቲስ ሲያደርግ እንዳደረ ነው ፍሮም ደ ሰርፌስ አርቲክሉን ስናየው አንደርስታንድ የምናደርገው። ነገር ግን ፍሮም ዲፍረንት ፖይንት ኦፍ ቪው ደግሞ ስናየው ዊ ሲ ማን ሁ ኮንፍሮንትድ የሱን ፊር ኦፍ ፌሊየር ኮንፍሮንት በማድረግ ናይት ቱ ናይት በጣም ሪፒትድ በሆነ መንገድ ሲሞክር የነበረን ሰው ነው የምናየው። አርቲክሉ ሲያልቅ ምን ይላል? he missed more shots than any other player in history. Bryant was willing to encounter failure in every game he played. ከዛ በኋላ በተጫወታቸው ጌሞች በሙሉ የራሱን ፊር ኦፍ ፌሊየር ኢንካውንተር ለማድረግ ዊሊንግ ነበር ማለት ነው። ፊር ትሬዲንግ ላይ በጣም በብዙ መንገዶች ሊሰማን ይችላል። ትሬድ ስናደርግ ፊር ሊሰማን ይችላል። ትሬድም ሳናደርግ ፊር ሊሰማን ይችላል። ለምሳሌ የሆነ ጥሩ ሙቭ ሲያመልጠን ፊር ኦፍ ሚሲንግ አውት ሊሰማን ይችላል። በጣም በብዙ መንገድ ፊር ሊሰማን ይችላል ትሬዲንግ ውስጥ። በአጠቃላይ አንክሸስ መሆን ወይም ፊርፉል መሆን ኢትስ ሪፍሌክሽን ያላወቅነው ሲቹዌሽን እንዳለ ሪፍሌክት የሚያደርጉ ኢሞሽኖች ናቸው። ሞራል ኦፍ ዘ ስቶሪ ምንድን ነው? በተደጋጋሚ ለእነዚህ ኢሞሽኖች ኤክስፖዝ በሆንን ቁጥር ሪፒትድሊ ኤክስፖዥር ባገኘን ቁጥር አወር ማይንድ አክሰፕት እያደረገ ይመጣል። አዲሱን ሪያሊቲ እየተቀበለው ከአዲሱ ሲቹዌሽን ጋር ራሱን ከስተማይዝ እያደረገ ይመጣል ማለት ነው። ቶም ሁጋርድን ፕራክቲስ የሚያደርገው የሜንታል ኤክሰርሳይዝ አለ ይህንን ኤክስፖዥር በተደጋጋሚ ለማድረግ እና የእሱ ማይንድ ኤክስፔክት የሚያደርገው ሲቹዌሽን እንዲሆን ማለት ነው። ይሄ ሜንታል ኤክሰርሳይዝ ምንድን ነው? እያንዳንዱ የትሬዲንግ ቀን ሲጀምር ለብቻው በጣም ጸጥ ባለ ኢንቫይሮንመንት ውስጥ ተቀምጦ ቪዥዋላይዝ ያደርጋል። ላይክ ትሬዱን ሲገባ ሉዝ ሲያደርግ ዊን ሲያደርግ ሊሆን ይችላል። የተለያዩ ሴናሪዎችን ቪዥዋላይዝ በማድረግ ላይክ የሆነ ፊር ሲሰማው ወይ የሆነ ኢሞሽን ሲመጣ ሂ ትራይስ ቱ ካልም ሂዝ ማይንድ ማለት ነው። እነዛን ስሜቶች ሲሰማ አእምሮውን እያረጋጋ ይመጣል ማለት ነው። ይሄ ሜንታል ኤክሰርሳይዝ የሚጠቅመው ምንድን ነው? አንደኛ እንዳልኳችሁ ወደ እነዚህ ወደ ፊርፉል ወይም አንክሽስ የሆኑ ስሜቶችን በተደጋጋሚ ኤክስፖዥር በመስጠት ማይንዳችን ያንን ሪያሊቲ እንዲቀበል ያደርጋል። ሌላው ደግሞ እንደዛ በጣም ፕሬዠርድ በሆንበት ያንን ኢሞሽን ፊል በምናደርግበት ሰዓት ላይ we can program ourselves to act in a certain way ማለት ነው። አክት ማድረግ የምንፈልግበትን መንገድ ለአእምሯችን ትሬን ማድረግ እንችላለን ማለት ነው። እኔም ፐርሰናሊ ይሄንን የሜንታል ኤክሰርሳይዝ ፕራክቲስ ለማድረግ ሞክራለሁ ብዬ አስባለሁ ከዚህም በኋላ። በአጠቃላይ ይሄ ኢንሳይት ከፊር ኦፍ ፌሊየር ጋር ወይም ከፔን ጋር ያለንን ሪሌሽንሽፕ እንዴት ማየት እንዳለብን ያስረዳል። ዲስ ኢዝ በጣም ፓወርፉል ነው ብዬ አስባለሁ። አምስተኛው ኢንሳይት ኢትስ አባውት ስለ አይዲያል ማይንድ ሴት ነው። መጽሐፉ ሙሉ እንዴት 90% ኦፍ ትሬደርስ ሉዝ እንደሚያደርጉና እንዴት እንደሚያስቡ ካስተማረን በኋላ መጨረሻ ላይ ከ10% ኦፍ ትሬደርስ ለመሆን እና ስኬታማ ትሬደር ለመሆን ምን አይነት አይዲያል ማይንድ ሴት ሊኖረን እንደሚገባ ያስቀምጥልናል። መጽሐፉ ላይ አይዲያል ማይንድ ሴት የሚለው ነገር ምንድን ነው? ኢትስ ስቴት ኦፍ ማይንድ ላይክ ከማርኬቱ ላይ የምናገኘውን ኢንፎርሜሽን በሙሉ ወስደን ዊዛውት ቢንግ ፊርፉል ሳንሆን የሆነ ኢሞሽን ሳንጨምርበት ያገኘነውን ኢንፎርሜሽን ወስደን ዲሲሽን ሜክ የምናደርግበት አቢሊቲ ላይ የሚያስቀምጠን ስቴት ኦፍ ማይንድ ማለት ነው። እንደዚህ አይነት አይዲያል ማይንድ ሴት ላይ ስንሆን ወደ ሁለቱም ኤክስትሪም ፍሌክሲብል ነው የምንሆነው። በዚህ ስቴት ላይ ዊን ስለማድረግም ኬር አናደርግም፣ ሉዝ ስለማድረግም ኬር አናደርግም። ለእኛ ቤስት ኢንትረስት ኬር ፍሪ በሆነ ስቴት ውስጥ ፐርፎርም እንድናደርግ የሚያደርገን ማይንድ ሴት አይነት ነው። እሱን አቺቭ የምናደርግባቸው በጣም ብዙ ሰቨራል ዌይስ መጽሐፉ ላይ ዲስከስ ተደርጓል። ከነዛ ውስጥ እንዴት ኢንፎርሜሽንን በትክክል ፐርሲቭ ማድረግ እንደምንችል፣ ስለ ቢሊፍ ሲስተም፣ ስለ ትረስት፣ ስለ ፎከስ እና አትራክሽን፣ ስለ ብሬዝ ወርክ፣ ስለ ብዙ ነገሮች ሰክሰስፉል ትሬደር እንድንሆን የሚረዳንን አይዲያል ማይንድ ሴት እንዴት ዲቨሎፕ ማድረግ እንደምንችል መጽሐፉ ላይ በጣም በዲቴል አስቀምጦልናል። ስለ አይዲያል ማይንድ ሴት በደንብ ኢንተረስትድ ከሆናችሁ በሌላ ቪዲዮ ላይ ዲፕሊ የኔን አንደርስታንዲንግ ሼር አደርጋችኋለሁ። በአጠቃላይ እዚህ መጽሐፍ ላይ ስለ ስትራቴጂ አይደለም የሚያስተምረው ኦልሬዲ ያለንን ስትራቴጂ ለምን በትክክል ኤክስኪዩት እያደረግነው እንዳልሆነ እና
ሶ የምናስብበትን መንገድ በመቀየር እንዴት ፕሮፊታብል ትሬደርስ መሆን እንደምንችል ነው የሚያስተምረን። ሶ ያላነበባችሁት ሰዎች ካላችሁ አሁንም በድጋሚ እንድታነቡት ሪኮመንድ አደርጋችኋለሁ። ይህን ቪዲዮ እስከ መጨረሻው ስላያችሁት አመሰግናለሁ። ቻው